السلام عليكم ورحمة الله وبركاته. እንደምን አላችሁ? አፍያ ቤተሰብ ሁሉ ሰላም? አልሐምዱሊላህ ረቢል ዓለሚን ወሰለ ላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሐቢሂ አጅመዒን። ተውጂሁ ሸባብ ኢላ መዓሊል አዳብ የሚለውን ሪሳላ የምንመለከትበት ፕሮግራም ነው። በባለፈው ከላኢላሃ ኢለላህ ጋር አላህን በብቸኝነት ማምለክን በተመለከተ የተወሰኑ ነገሮችን አንስተናል። በዚህ ክፍል ደግሞ ሪዝቅን ለማግኘት ብለን የምንንቀሳቀስበትን አብዛኞቻችን እንግዲህ በዚህ እናሳልፋለንና ስራን በተመለከተ የተወሰኑ ነገሮችን ደግሞ እናነሳለን። ምጥ ለእናቷ እንደሚባለው እንደዛ እንዳይሆንብን እንግዲህ ለእናንተ የማይነገሩ ነገሮች ይኖራሉ፣ ግን መታወቅ ደግሞ ያለባቸው ልንተዋወስባቸው የሚገቡ ነጥቦች አሉና እነዛን ነው በኢዝኒላህ ለመመልከት የምንሞክረው። የአብዛኞቻችን ሀያት ህይወት በዚህ ነው የሚያልፈው። ኑሮ አስገድዶት ተነስቶ እንግዲህ ወጥቶ ይንቀሳቀሳል። ለራሱም ለቤተሰቡም የሚሆንን ሪዝቅ ተሯሩጦ ያመጣልና ግን ስለዚህ ነገር ልናውቃቸው የሚገቡ ነገሮች ደግሞ አሉ። እንደውም እንደ ሸሪያችን አንድ ሰው ወደዚህ ቦታ መሄድ መግባት የለበትም ሳይማር ሳያውቅ በፊት ሁሉ ተብሏል። ልክ ስራ መስራት ሲፈልግ አንድ ሰው ህጋዊ የሆነን ስራ ሲሰራ ንግድ ፍቃድ አውጥቶ ስራውን እንደሚጀምረው እንደዚህ አይነት ላይሰንሶች የሚያስፈልጓቸው አይነት ስራዎች ሲሆኑ ልክ እንደዚያው መስራት ሲያስብ ሊያውቃቸው የሚገቡ ነገሮች አሉ እንደ ሸሪያ። ግን ያው አሁን ላይ ልቅ ሆነው የትኛውም ሰዎች እንግዲህ እንዳሻቸው ገብተው ይወጣሉ እዛ ቦታ ላይ። እንደው እነ ዑመር ረዲየላሁ አንሁ በሱ ኺላፋ ዘመን መሪ በነበረበት ሰዓት በየገበያው ቦታ እየሄደ አንተ ስለምትሰራው ንግድ ስራ ግንዛቤው አለህ ወይ? ተምረህ ነው ወይ የመጣኸው የገባኸው ብለው እየጠየቁ አይ ካለ ና ተነስ ሂድና ተምረህና ብለው ያንን ያደርጉ እንደነበረ ተነግሯል። ምክንያቱም ያለ እውቀት ከሆነ ወደዚህ ቦታ የሚሄደው ወይ የራሱን ሐቅ ያጓድላል ወይ ደግሞ የሰዎችን ሐቅ ይነካል፣ ወይ ራሱን ይበድላል ወይ ሌሎችን። ስለዚህ ያ እንዳይፈጠር ቀድመህ ተማር እወቅ። አላህ የከለከላቸው ሐራም የሆኑ ነገሮች ላይ እንዳትወድቅ ይላል ሸሪያችን። ያው ኢስላም ስለዚህም ነገር ቢሆን የተወው ነገር የለም። እንደውም ራሱን የቻለ ባብ ሁሉ አለው። ከፊቅህ መስአላዎች መካከል አንዱና ዋናው ይሄ ነው። ኪታቡል ቡዩእ ተብሎ ራሱን የቻለ ምዕራፍ አለ። ባቡል ሙዓመላት በንግድ ሊሆን ይችላል። ከንግድ በተጨማሪ ሌሎችም ከሰዎች ጋር የሚያገናኙ የሚያነካኩ በገንዘብ በጥቅማ ጥቅም እንዲህ አይነት ነገሮች አሉና እነዛን አንድ ሰው ማወቅ አለበት። ስለነዛ ነገሮች ግንዛቤ ሊኖረው ይገባል። ቅድም እንዳልነው ራሱንም ሌላውንም እንዳይጎዳ ማለት ነው። ከዚያ ባለፈ እንደውም አሁን ላይ አንድ ሰው በቃ ስለሚሰራው ስራ ስለያዘው ቢዝነስ ሊያውቃቸው የሚገቡ ነገሮች አሉ ብለው ሁሉ ኮርስ የሚሰጡ ሰዎች አሉ፣ እንዴት ስኬታማ እንደሚሆን። ምክንያቱም ብዙ ሰዎች ጀምረው ይተዋሉ፣ አላዋጣኝም ብለው ያቆሙታል። ስራ ፈተው ቁጭ ያሉ ሰዎች አሉ፣ ምን እንደሚሰሩ ግራ ገብቷቸው፣ ወይም ደግሞ የሆነች የያዟት ነገር ትኖራለች። ሁሌ እንግዲህ ከእጅ ወደ አፍ የሆነ አይነት ህይወት የሚኖሩ አሉና ያንን ለማስተካከል የተሻለ ደረጃ ላይ መድረስ እንድትችል ህይወትህ ያማረ እንዲሆን እኚህን ነገሮች ማወቅ ያስፈልግሃል። በዚህ መልኩ ስራ፣ ከሰዎች ጋር ያለህ ግንኙነት እንዲህ ይሁን እያሉ የተለያዩ ትምህርቶችን የሚሰጡ አሉ፣ የሚያማክሩ አሉ። ቢችል አንድ ሰው በዚያ መልኩ ስራውን ለማሻሻል ቢጥር ይመረጣል። በእርግጥ ስለተማርን ስላወቅን ስላማከርን ሳይሆን ሪዝቃችን ያለው በአላህ እጅ ነው። ያ መረሳት የለበትም። እኛ ጥረት እናደርጋለን፣ ግን ይሄን ጥረት ስናደርግ ደግሞ ዝም ብሎ በጭፍን መሆን የለበትም ነው። አካሄዱን ለማወቅ
የያዙትን ስራ ኪሳራ ስር ከሚጥሉ ነገሮች መጠበቅ እንዲቻል የሚሰሩበትን መንገድ ዝም ብሎ ጨዋታ ላለማድረግ የሚቻለውን ጥረት ማድረግ ያስፈልጋል። በመማር ከአዋቂ ከሆኑ ሰዎች በመጠየቅ ማለት ነው። ዱዓ ከማድረግ ጋር ሁሉ ነገር ያለው በአላህ እጅ እንደሆነ አውቆ ከመታገል ጋር ማለት ነው። ያው በዚህ ክፍል የምናነሳው ስራችን ላይ ልንርቃቸው የሚገቡ ነገሮች አሉ። አብዛኞቻችን አንወድቅባቸውም ወይ ብለን እስኪ ራሳችንን ምንፈትሽባቸው እኛም ሙስሊም ነን የምንል ሰዎችም ጋር የሚስተዋሉ ክፍተቶች ስላሉ ማለት ነው። በእርግጥ የሚያስደስቱ የሚያስገርሙ ነገሮች ሁሉ አሉ የሚታዩ አንዳንድ ከፊል ሰዎች ጋር ያ በአንድ ጎን እንዳለ ሁሉ በሌላ ሳይድ ደግሞ የሚታዩ ልክ ያልሆኑ ነገሮች አሉ። እነዛንም ኢንሻአላህ ለማየት ለመመልከት እንሞክራለን። ምስሉ ላይ እንደምትመለከቱት የቀረበ ጽሁፍ አለ። የተወሰኑ ነጥቦች ተጠቅሰዋል። በዛ መሰረት ለመመልከት እንሞክራለን ይህን ክፍል። አልፈስሉ ታኒ ሁለተኛው ክፍል በዚህ ፕሮግራም በዚህ ሪሳላ ፊ አዳብ ልከስቢ ስለ ስራ አዳቦች እንመለከታለን። አልሐላል መስራት ያለብንን ሐላል ስራ በተመለከተ ሊታወቁ የሚገቡ አዳቦች፣ ስርዓቶች አሉ። እነዛም በዚህ ክፍል እናነሳለን። ልክ እንደዚሁ ወልሙዓመላት ከሰዎችም ጋር ያለንን ግንኙነት በተመለከተ፣ ወልአኽላቂ ፊል ዐመል ስራችንም ላይ ያለንን ባህሪ ምን ያክል ጥሩዎች ነን፣ እዚህ ቦታ ላይ ሰዎች ከዛ በፊት አላህ በመልካምነት የሚያቀን ሰው ነን ወይ የሚለውም በተወሰነ ለመመልከትና ራሳችንን ለመፈተሽ እንሞክራለን። የዕለም እወቅ ቀጣይ የሚጠቀሰውን ነገር ማወቅ ያስፈልጋል። አነል ዐመለ ስራ የሚባለው ነገር እኮ ወልከስብ አልሐላል ሪዝቃችንን ለማግኘት ብለን የምንንቀሳቀሰው ሐላል የሆነ እንቅስቃሴ ስራ መጥሉቡን ዒንደላህ አላህ ዘንድ እኮ ተፈላጊ ነገር ነው። አላህ መስራታችንን ይፈልጋል፣ እንድንሰራ እንድንንቀሳቀስ አዞናል። ምክንያቱም እዚህ ዓለም ላይ ስንኖር ህይወታችን እንዲቆይ የተፈጠርንበትን ዓላማ ማሳካት ላይ አጋዥ ነገር ስለሆነ ማለት ነው። እኛ የሰው ልጆች የሚያስፈልጉን ነገሮች አሉ። ስንፈጠር አላህን ለማምለክ የተፈጠርን ፍጡሮች ብንሆንም ከመላእክቶች ደግሞ ለየት የሚያደርገን ነገር አለ። መብላት፣ መጠጣት፣ ማረፍ፣ መተኛት፣ መብላት፣ መጠጣት የሚባለው ነገር እንዲሳካ ተንቀሳቅሶ መስራትና ሪዝቅ መፈለግ ደግሞ ያስፈልጋል እና መስራታችን መሯሯጣችን መኖር ያለበት ነገር ነው። ያው እንግዲህ ከዚህ ታቅበው እጅግ አጣጥፈው ቁጭ ያሉ ሰዎች ይኖራሉ። ሰዎች ላይ ጥገኛ ሆነው ወይ እየለመኑ ወይ የሰውን በዙሪያቸው ያለውን ሰው እየጠበቁ ሸክም ሆነው የሚኖሩ ሰዎች አሉ። ያ መሆን የለበትም። አንድ ሰው መስራት የሚችልበት አቅም እስካለው ድረስ ወጥቶ መንቀሳቀስ ይኖርበታል። በተለይ ደግሞ ቤተሰብ አስተዳዳሪ ሲሆን በዙሪያው ቤተሰብ መሰል ነገር የለውም፣ ብቻውን ነው የሚኖረው። ለራሱ ህይወትን ብሎ መስራት አለበት። ሰበብ ማድረስ ያስፈልጋል። አዎ የሚረዝቀው ነገራቶችን የሚያመቻቸው አላህ ነው። ግን ደግሞ ሰበብ እንድናደርስ አዞናል አላህ። ያው አብዛኛው ሰው ወይም ከፊሉ ሰው ያደርጋል። ግን ከሰዎች መካከል ደግሞ ወደ ኋላ የሚሉ አሉ። እዚህ ነገር ላይ ስንፍና አይነት ነገር ኖሮ ሊሆን ይችላል። ወይም ደግሞ በሆነ ምክንያት ደብሮት ወይ ተስፋ ቆርጦ ወደ ኋላ የሚል አይነት ሰው ይኖራል። ምክንያትም የማይሆኑ አይነት ነገሮች ምክንያት አድርገን እኛ በእኛ እይታ ልክ እኮ ላንሆን እንችላለን። ግን እኛ ያሰብንበት መንገድ ልክ ሳይሆን ይቀርና አንዳንዴ ከመስራትም ውጭ ሌሎችንም ነገሮች ከማድረግ ወደ ኋላ ልንል እንችላለን። ጭንቅላታችን አስሮ ይዞን እንዳንንቀሳቀስ እንዳንሰራ የምናስበው የምናደርገው ነገር ሁሉ ይጠፋናል። ይህን ደግሞ ብዙ ሰዎች ጋር አይተነው እናውቃለን ብዬ አስባለሁ። ራሳችንም ጋር ሊኖር ይችላል። የሆነ ጊዜ ላይ መስራት ኖሮብን መንቀሳቀስ ኖሮብን ዝም ብለን ታስረን ቁጭ ያልንባቸው ጊዜያቶች የሉም አሉ። ሀታ ሰክሰስ ላይ ወይም የተሻለ ደረጃ ላይ የደረሱ ናቸው ሁሉ የሚባልላቸው ሰዎች
የሆነ ጊዜ ላይ ጨንቋቸው ምን እንደሚያደርጉ ግራ ገብቷቸው ያሳለፉባቸው ጊዜዎች አሉ። ግን ደግሞ አንድ ሰው እንዲህ አይነት ሁኔታ ላይ ሲሆን ራሱን ሊፈትሽበት የሚገባ ነገር አለ። አሁን እንደዚህ ያስጨነቀኝ እያሳሰበኝ ያለው ነገር እውነት የሚያሳስብ ነገር ነው ወይ? ትንሽ ጥረት ባደርግ ይሄ ላስተካክለው፣ ልቀርፈው፣ ከዚህ ካለውበት ሀሳብና ትካዜ ጭንቀት ልወጣበት የምችልበት ነገር የለም ወይ የሚለውም ማሰብና ከራስም አልፎ ሌላውን ማማከር ያስፈልጋል። በቃ ያጋጠመችን ችግር ለትንሽ ጊዜ ነው፣ ታግሰን ማሳለፍ። እስከዛ ድረስ እየታገልን በምንችለው ሀሳብ ጭንቀት ውስጥ እንዳይከተን በቃ ራስን ቢዚ ማድረጊያ ነገር እንፈልገን እቺ ጊዜ እስክታልፍ ድረስ ታግሶ ማሳለፍ። ስለዚህ ስራ አጥቶ ስራ ፈቶ ከስራ ወደ ኋላ ብሎ ወይም መስመር አሊዝ ብሎ እየተቸገረ ያለ ሰው ካለ እነዚህን ነገሮች ታሳቢ ማድረግ ይኖርበታል። እና መስራት የሚባለው ነገር አስፈላጊ ነገር ነው። የራሳችንንም በዙሪያችን ያሉ ሰዎችንንም ህይወት የምናስተካክልበት፣ ከጭንቀት ነፃ የምንሆንበት፣ ከጭንቀት ሌሎችንም ቢሆን ነፃ የምናደርግበት ነገር ነውና በአፍ በደግነት ማንቀርፋቸው፣ በመልካምነት ማንቀርፋቸው ነገሮች አሉ። በገንዘብ የምናስተካክላቸው፣ ሰዎችን በማውራት በማናገር ልዩ የሆኑ ሀሳቦችን በመስጠት ማገዝ የምትችል አይነት ሰው ነህ። ግን ይህ አይነቱ አቅምህ መፍትሄ የማይሆንበትን ጊዜ አለ። ስለዚህ ገንዘብን ለማግኘት በሐላሉ መንገድ በልኩ በአግባቡ እየሰሩ ከያዙ በኋላ ማኔጅ ካረጉ በኋላ ደግሞ በሚገባው ምክንያታዊ ሆኖ ወጪ ማድረግ፣ አላህ በሚፈልገው መልኩ ያን ገንዘብ ማዋል ተገቢ ነው። ኢማም አሕመድ የዘገቡት ሰነዱ ላይ ድክመት አለበት ቢባልም ግን ደግሞ ከተለያዩ የቁርአን የሐዲስ ጥቅሶች በመነሳት መልእክቱ ማዕናው ልክ ነው የተባለለት ሐዲስ አለ። ኢዛ ቀሰረ አልዓብዱ ፊል ዐመል ኢብተላሁ ላሁ ተዓላ ቢልሀም የሚል ሐዲስ አለ። አንድ ሰው መስራት ላይ ሲሰንፍ፣ ሲዳከም፣ ወደ ኋላ ሲል፣ ሲያጓድል አላህ በጭንቀት ይፈትነዋል። ዝም ብሎ ጭንቀት ይበዛበታል። ኢዛ ቀሰረ አልዓብዱ ፊል ዐመል የሚለው በእንዲህ አይነቱ ሪዝቅ ለማግኘት በመንቀሳቀስም ይተረጎማል። ወይም ደግሞ ኃላፊነት ተሰጥቶት አንድ ሰው እንግዲህ ተሹሟል፣ ስልጣን አለው፣ ኃላፊነት አለው። ያንን በአግባቡ ማይወጣ ከሆነ ተቀጥሮ እየሰራም ሊሆን ይችላል። የሚጠበቅበትን ነገር ማያደርግ ከሆነ አላህ በቃ ጭንቀት እያመጣ ሰውየውን አላህ ይፈትነዋል ብለዋል። እና ከሚጠበቁብን ነገሮች መካከል አንዱ ነው ፈየሲሩ ዒባደተን። እንደውም አልፎ ተርፎ ይሄ ለሪዝቅ መንቀሳቀስ መሯሯጡ ፈየሲሩ ይሆናል ዒባደተን፣ አምልኮ ይሆናል። አላህ ዘንድ አጅር የሚያገኙበት ምንዳ የሚሰጥበት ዒባዳ ይሆናል። ግን ኢዛ ሰሐት ንያ፣ ንያችን ከተስተካከለ ስንሰራ ይሄ የምሰራው ስራ የተፈጠርኩበትን ዓላማ ማሳካት ላይ እንዲያግዘኝ ብዬ ነው የምሰራው የሚል ከሆነ ተንቀሳቅሶ ደግሞ በሚያገኛት ገንዘብ ሌሎችን ሰዎችን ችግረኞችን የሚያግዝ የሚረዳ ከራሱ አልፎ ለሌሎች ደግሞ የሚተርፍ አይነት ሰው ከሆነ ይሄ ተግባሩ ዒባዳ ይሆናል። አላህ ዘንድ የሚያስወድደው አኼራ ላይ መልካምን ምንዳ የሚያሰጠው ነገር ይሆንለታል። እንግዲህ መስራት የሚባለው ነገር ሐላል ከሆኑ ነገሮች ነበረ በመሰረቱ። ልክ መብላት፣ መጠጣት፣ መተኛት የሚባሉ ነገሮች ሐላል እንደሆኑት ማለት ነው። ያ ማለት እነዛ ነገሮች ስላደረገን አጅር አናገኝም። ስለበላን፣ ስለጠጣን፣ ስለተኛ አጅር አናገኝም። እነዚህ ነገሮች ስላላደረገን ወንጀለኛ አንባልም። ግን እኚህን ነገሮች የምንይዝበት መንገድ ታይቶ አጅር ማግኛችን ሊሆኑ ይችላሉ፣ ወይም ደግሞ ወንጀለኛ ተብለን ልንጠየቅም እንችላለን። ለምሳሌ አንድ ሰው ሲበላ ሲጠጣ ኢስራፍ ውስጥ የሚገባ ከሆነ የተከለከሉ ነገሮች የሚበላ ከሆነ ይሄ መብላቱ መጠጣቱ ወደ ወንጀል ውስጥ ይከተዋል፣ ወንጀለኛ ያስደርገዋል። ሲበላ ሲጠጣ ኢባዳ ላይ እንዲያግዘኝ ብሎ ሲተኛ ለምሳሌ በኋላ ሌሊት ላይ መነሳት እንድችል ፈጅርን በአግባቡ እንድሰግድ ብሎ ከተኛ መተኛቱ ኢባዳ ይሆንለታል። እና ሐላል የሆኑ ነገሮች ሁሉ ንያ ካከልንባቸው፣ ንያችንን ካስተካከልን፣ ለመልካም ዓላማ ብለን ከሰራናቸው አጅር ማግኛችን ይሆናሉ። ስለዚህ እንደዛ አስበን መስራት ይጠበቅብናል ስንሰራ።
እቺን አብዛኞቻችን አንሳነፍባትም አንረሳትም። እንዲህ በማሰብ ደግሞ በረካም ይኖራል፣ አላህም ያግዛል። ስለዚህ እንዲህ እያሰቡ መስራት ያስፈልጋል። ቃል አላሁ ተዓላ ከፍ ያለው እንግዲህ ጌታችን አላህ ቁርአን ላይ ያለን ነገር አለ። መጀመሪያ የጠቀስነውን ነገር በተመለከተ መስራት የሚባለው ነገር አላህ ዘንድ ተፈላጊ ነው ብለናል አይደል? ቁርአን ላይ ይኸው እንዲህ ብሎናል። ሁወ ለዚ እሱ እኮ ነው አላህ ያ ጀዐለ ለኩም ለእናንተ ያደረገላችሁ አልአርደ መሬትን ምድርን አድርጎላችኋል እኮ ዘሉላ ምቹ አድርጎላችኋል። እንደፈለጋችሁ ለመንቀሳቀስ የምትበሉትን ሪዝቅ ማግኛም አድርጎላችኋል። ተዘርተው የሚበቅሉ ነገሮች አሉ ከምድር እና ምቹ አድርጎላችኋል መሬትን። ፈምሹ ታዲያ ተንቀሳቀሱ፣ ዞር ዞር በሉ። ፊ መናኪቢሃ በመሬት በምድር በሁሉም አቅጣጫዎቿ እየተዟዟራችሁ ወኩሉ ሚን ሪዝቅሂ ከአላህ ሪዝቅ ብሉ፣ የአላህን ሪዝቅ ፈልጉ። ግን ወኢለይህ ኑሹር ወደ እሱ ወደ አላህ ተመላሾች ናችሁ። እሱ ዘንድ ሁላችሁም ተሰብስባችሁ የምትቆሙ ናችሁ። በየቦታው በየምድር ጫፍ በየምድር ክፍል ብትበተኑ አላህ ደግሞ ሰብስቦ እናንተን ፊት ለፊቱ የሚያቀርብበት ቀን አለ። ያንን እንዳትረሱ። በዚህ በስራ ሪዝቅ በመፈለግ ብቻ ተጠምዳችሁ ከሞት በኋላ ያለውን ህይወት እንዳትረሱ፣ የተፈጠራችሁበትን ዓላማ እንዳትዘነጉ፣ ወደ አላህ ተመላሾች መሆናቸውን እንዳትረሱ ብሎ እንግዲህ አያይዞ መክሮናል። ይህ እንግዲህ ሱረቱል ሙልክ ላይ ያለ ነው። ሌላም ሱራ ላይ ምን ብሏል አላህ? ፈኢዛ ቁድየት ሰላቱ ሰላቷ ተሰግዳ ስታልቅ፣ ሰላተል ጁሙዓ ተሰግዶ ሲያልቅ፣ ፈንተሽሩ ፊል አርድ ወደ መጣችሁበት ተበተኑ፣ በምድር ላይ ተንቀሳቀሱ አለ አላህ። ያው ከዛ በፊት ከልክሎ ስለነበር ልክ የጁሙዓ አዛንን እንደሰማችሁ የያዛችሁትን ሁሉ አቆማችሁ ነው። አዛን ካለ በኋላ መገበያየት፣ መነገድ፣ መሻሻጥ፣ ስራ ላይ መሆን ተከልክሏል። የያዛችሁትን ጥላችሁ ኑ። ያው አዛን ሲል አይደለም መመጣት ያለበት፣ ከዛም በፊት ቀድሞ መግባት ያስፈልጋል። ግን አዛን ካለ በቃ መምጣት ግዴታ ነው። ሰላተል ጀማዓ ግዴታ የሚሆንባቸው አይነት ሰዎች ማለት ነው። ሰላቱ ካለቀ በኋላ ግን ፈንተሽሩ ፊል አርድ እንግዲህ ምድር ላይ ተንቀሳቀሱ። ወብተጉ ሚን ፈድሊላህ ከአላህ ስጦታ አላህ እንግዲህ ከሚሰጣችሁ ሪዝቅ የምትፈልጉ ሁኑ፣ ይሄን አድርጉ ብሎ አላህ አዞናል ነው ትእዛዙ። ያው ለግዴታ ሳይሆን ይሄን ማድረግ የተፈቀደ ነው አድርጉ እያለን ነው በዚህ አንቀጽ። ብቻ በጥቅሉ አላህ እንድንሰራ እንድንንቀሳቀስ ሕይወታችንን ማቆየት የምንችልበትን ገንዘብን ንብረትን ለማፍራት መጣራችንን ይፈልጋል። ግን በሐላሉ መሆን አለበት፣ በልክ ጭንቅ በሙሉ ለዛ ነገር ሳይሆን በዛ ነገር ተጠምዶ ሌሎችን ነገሮች መጉዳት ሳይኖር ይመጣል። ቀጣይ ነጥቦች ላይ እናነሳቸዋለን። ይህም ማድረግ ያስፈልጋል ነው። ፈሰዋኡን ኩንተ የሆን ከሆንሁን ተመሳሳይ ነው። ሳሒበ ቲጃረቲን የንግድም ሰው ሁን፣ አው ሙወዘፈን ወይም ተቀጥረህ የምትሰራም ሰው ሁን፣ ማድረግ ያለብህ ነገር አለ። ፈልዋጅቡ አለይከ በአንተ ላይ ግዴታ የሚሆነው ነገር አንተኩነ አሚነን ታማኝ መሆን ነው። ሰዎች የሚያምኑ እገሌ እኮ አይከዳኝም፣ ለእኔ የሚያስብ ሰው ነው፣ ታማኝ ነው ብለው ሰዎች የሚያስቡህ ሰው መሆን አለብህ። ሳዲቀን ልክ እንደዚሁ እውነተኛ ሰው መሆን አለብህ፣ ማትዋሽ። ወበዒደን አኒል ግሺ ከማጭበርበርም እንደዚያው የራክ ሰው መሆን አለብህ። ወልኺያና ተመሳሳይ ነው፣ ከማታለል ከመክዳት የራክ ሰው መሆን አለብህ። ልክ እንደዚሁ ወልሙዓመላት ሙሐረመ ከተከለከሉ ከሆኑ ግብይቶች መራቅ አለብህ። የምትሰራው ስራ የተከለከለ ስራ መሆን የለበትም። ዛቱ ራሱ ስራው ሐራም ሊሆን ይችላል፣ ወይም ሐራም ሊገይሪሂ የሚሆንበትም ሁኔታ አለ። ከጎን የተጎዳኙት ነገሮች ታይተው አይ ይሄ የምትሰራው ስራ የተከለከለ ነው እንዲህ ነገር ስላለበት የሚባልበትም ሁኔታ አለ። ከዚያም መራቅ አለብህ። ከሪባ ወለድን ይመስል ወሪሽዋ ጉቦን መስጠትም መቀበልም ወገይሪ ዛሊክ ከዚህም ውጭ ያሉ ሌሎችም ነገሮች አሉ የምትሰራው ስራ የተከለከለ እንዲሆን የሚያደርጉ አላህ ዘንድ እንድትጠላ የሚያደርጉ ነገሮች አሉ። ከነዚያ መራቅ
አለብህ። እነዛን ጠብቀህ ስራ ስትሰራ ነው። ቃል አላሁ ተዓላ ከፍ ያለው ጌታችን አላህ እንዲህ ብሏል፣ ወይሉን ሊልሙጠፊፊን፣ ወይሉን ወየውላቸው፣ ወይል አለላቸው፣ ሊልሙጠፊፊን ሙጠፊፍ ለሆኑ ሰዎች ያብራራዋል። ቀጣዩ አንቀጽ ላይ አለዚነ ሙጠፊፍ ማለት እነዚያ ናቸው ኢዘክታሉ አለናስ ሰዎች ዘንድ ሊገዙ ሄደው በሚያሰፍሩ ጊዜ ሲሸጡላቸው የስተውፉን የሚያስሞሉ የሆኑ መርቅ ጨምር እያሉ ማያፈናፍኑ ሰዎች አሉ። ግን ወኢዛ ካሉሁም እነሱ በተራቸው ሻጭ ሆነው ሲሰፍሩላቸው አው ወዘኑሁ ወይም የሚመዘን ነገር ሆኖ መዝነው ሲሸጡላቸው ይኽሲሩን ያጎድላሉ። ኪሎ ሚዛን እየሰለቡ ትንሽ ነገር እየቀነሱ የሚሸጡ የሆኑ ሰዎች እነዚህ ሙጠፊፍ ይባላሉ። ወየውላቸው ብሎ አላህ እየዛተ አስጠንቅቋል። ወይም ወይል አለላቸው። ጀሃነም ውስጥ የሚገኝ ስፍራ ነው፣ ቦታ ነው፣ ሸለቆ ይባላል። የእነሱ መኖሪያ እዛ ነው የሚሆነው። የራሳቸው ሐቅ እንዲነካባቸው አይፈልጉም፣ ግን የሰዎችን ሐቅ ማጉደል ላይ አንደኞች ናቸው እያለ ነው። ከዚህ ተግባር ራቁ ብሎ አስጠንቅቋል። ያው ብዙ ሰዎች ከሚፈተኑባቸው፣ ከሚዳከሙባቸው፣ ከሚሰንፉባቸው ነገሮች መካከል አንዱ እኚህ ነገሮች ናቸው። ሲሰሩ ታማኝ መሆን፣ ከማታለል ከማጭበርበር መራቅ፣ እነዚህን ነገሮች አጓድሎ መገኘት አለ። አላህ ይቅር ይበላንና ሰዎች ጋር የምትባል አባባላለች፣ በዚህ ዘመን እኮ እንዲህ ካላረጉ አይቻልም፣ ህይወት ኑሮ ከብዷል ይባላል። የፈለገ ይክበድ ነው የሚለን ሸሪያችን። አንተ ራስህ ላይ ስራ የሰዎችን መበላሸት ምናምን አቲ በምትችል ያክል ነገር እንዲያስተካክሉ አድርግ። ሰዎች ግን ያንን አለመቅረፋቸውን አንተንም አብሮ ሊያበላሽህ አይገባም። ራስህ ላይ ስራ በምትችለው ታማኝ ሰዎች የሚያምኑ ሻጭ ሆነህ ሊገዙህ የሚመጡ ሰዎች ወይም ተቀጥረህ የምትሰራም ቢሮ ላይ ያለህም ሰው ሁን አለቃ ያንተን ሰርቪስ ያንተን አገልግሎት ፈልገው የሚመጡ ሰዎች የሚያምኑህ ሰው መሆን አለብህ። ፌክ የሆኑ ፎርጅድ የሆኑ ነገሮችን በማቅረብ በመስጠት የሰዎችን ህይወት፣ ሞራላቸውን፣ አእምሯቸውን የምትጎዳ አይነት ሰው መሆን የለብህ። ለምን ከተባለ አንተ ያ እንዲደረግብህ ትፈልጋለህ። ሰዎች እንዲጎዱህ፣ እንዲበድሉህ፣ መጥፎ እንዲሰሩብህ እንደማትፈልገው ሁሉ አንተም ያንን አታርግም። አላህ ሲከለክለን በቃ ትልቁ ዓላማ ያ ነው። ይሄን አታርጉ፣ ይሄን አታርጉ፣ እንዲህ አርጉ ብሎ ሲለን ይፈልገው ያ እንዲጠበቅ። ምን ያክል ነው ሰዎች ልባቸው የሚጎዳው? ምን ያክል ነው ውስጣቸው የሚታመመው? እንደተጭበረበሩ ሲያውቁ ያ ስሜት ከባድ ስለሆነ ነው አላህ ይህን ተግባር የሚያደርገን የሆነን ሰው ከባድ ቅጣት አለው ብሎ የዛተበት እና ልክ እንደዚሁ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ እንዲህ ብለዋል፣ መን ገሸና ፈለይሰ ሚና። መን ገሸና የሚያጭበረብር የሆነ አካል እኛን የሚያጭበረብር ፈለይሰ ሚና ከኛ አይደለም ብለዋል። ከኛ ከሙስሊሞች አይደለም። ይሄ ሌላ እምነት ላይ ያሉ ሰዎች የነሱ መገለጫ ነው፣ እንደነሱ መሆን ነው፣ ከነሱ መሆን ነው ብለው አክብደው ተናግረዋል። ይሄን አውቀን ልናስተካክል ይገባናል ነው። ያማናረግ ከሆነ በዚያ መልኩ የምናመጣት ሳንቲም የት እንደወደቀች አናውቅም። አላህ ያስተፋናል። ሳንፈልግ ባላሰብነው መልኩ እንድናወጣ ያደርገናል ሳንጠቀምበት።